አመሰግናለሁ ጠበቃና የህግ ባለሙያ አበራ ንጉስ። እንግዲህ ሌተናል ጀነራል ጻድቃን ገብረትንሳኤ ወቅታዊ ቃለ መጠይቅ ላይ መነሻ በማድረግ ነው የተገናኘ ነው። ምናልባት እንደው ለተመልካቾች ግልጽ እንዲሆን ጠቅለል ባለ መልኩ ሰፋ ያለውን የሌተናል ጀነራል ጻድቃን ገብረትንሳኤን ቃለ መጠይቅ እንዴት ታየዋል? ወደ ዝርዝሩ በአንዳንድ ነጥቦች ላይ በተናጠል ነገሮች ለመመልከት እንሞክራለን። ግን በአጠቃላይ ቃለ መጠይቁ ምንድነው? ምን ተፈልጎ በዚህ ወቅት ላይ በዚህ ሰዓት ላይ ይሄ ቃለ መጠይቅ መጣ የሚለውን ነገር ጨምሮ እንዴት ታየዋል ጠቅለል ያለውን ሁኔታ? እንግዲህ ጀነራል ጻድቃን ኤንቢሲ የሚባል አንድ የሀገር ውስጥ ሚዲያ ባለ 2 ክፍል ኢንተርቪው ሰጥተዋል። ከረጅም ጊዜ በኋላ ነው እሳቸውም እንደገለጹት በአማርኛ ነው ቃለ መጠይቅ የሰጡት። ኦልሞስት ከ2012 በኋላ ለመጀመሪያ ጊዜ ማለት ይሆናል በአማርኛ ቃለ መጠይቅ የሰጡት እና የሰጡት ቃለ መጠይቅ በጣም ብዙ ርዕሰ ጉዳዮችን የሸፈነ ነው። ያውም ስለ ኢትዮጵያ አውርተዋል፣ ስለ ትግራይ ተወርተዋል፣ ስለ ሻዕቢያ ተነስቷል፣ ስለ ህወሓት ተወርተዋል። ከዛ አልፎ ተርፎ በበረሃ በነበሩበት ሰዓት እነ አቶ መለስ ወድሮ ጠቅላይ ሚኒስትር የነበራቸው ፖለቲካዊ ግንዛቤን የተመለከተ ከሶሻሊስቶች ርዕዮተ ዓለም ጋር የነበራቸው ቁርኝት ነገሩን ሲረዱበት የነበረ ጉዳይ አልፎ ተርፎ በኢትዮ ኤርትራ ጦርነት ስለ ክፍፍሉ በተለይ የ93 ክፍፍሉን በተመለከተ ለምን እንዳለያያቸው እሳቸው ምን አይነት አቋም እንደነበራቸው ከዛ ኋላ ምን እንደመጣ በጣም ኢንተርቪው የሰጡበት ነው። ከዛም ከጦርነት በተለይ በ2013 ትግራይ ላይ ከተቀሰቀሰ ጦርነት በኋላ የነበራቸው ሚና ጦርነቱ እንዴት እንደተቀላቀሉ ከዛ ኋላ ከህወሓት እንዴት እንደተለያዩ አሁን ህወሓት ምን አይነት ፖለቲካዊ ስብዕና እንዳላቸው እነሱ ምን እንደሚያስቡ ሰፋፊ ጉዳዮች ያነሱ ሲሆን በዋነኝነት ደግሞ የቀይ ባህርን ጉዳይ ሰፊ ትንተና የሰጡበት የተለያዩ ኃይሎችም የተቃቀሱበት ሁኔታ ነው ያለውና በጣም ከፍተኛ ጉዳይ ያነሱበት ይመስለኛል። ኢንተርቪው በሁለት መልኩ ያየው ሁለት ነገሮችን በልዩ ሁኔታ አይቻለሁ። አንድ ጀነራል ጻድቃን የሚታወቁት ወታደራዊ መኮንን በመሆን ነው የሚታወቁት በኢትዮጵያ ፖለቲካ ሁኔታ። ግን ለየት ባለ ግን አይዲዮሎጂካሊ በተለይ ፖለቲካ ስብዕናቸው ምን ይመስላል? በተለይ ቀይ ባህር ላይ በሀሜት ደረጃ የምናውቀው በተለይ አዲሱ ትውልድ ቀይ ባህር ላይ እንደዚህ አይነት አቋም ነበራቸው፣ በቀይ ባህርም እንደዚህ ተባብለዋል፣ በአጠቃላይ ገዢ መደብነትም እንደዚህ ተለያይተዋል ከሚሉ ከሀሜት ያለፈ ተጨባጭ የሆኑ ምስክርነት አግኝቶ አያውቅም ነበር። የነጻድቃንና ጀነራል ጻድቃን የነበሩበት ቡድን የነበራቸውን ፖለቲካዊ አቋም ለኢትዮጵያ ሕዝብ ግልጽ አላደረጉት። ተሸንፈው ከተባረሩ ከስልጣን ከተወገዱ በኋላ የሚተነፍሱበት ራሳቸውን የሚገልጹበት እድል አልነበረምና ያን ግልጽ ያደረጉበት ነው። ሌላው ግን ጀነራል ጻድቃን ራሳቸው እንደ አንድ ግለሰብ ከወታደራዊ መኮንንና የኢትዮጵያ ዩኒፎርም ለብሰው በኢትዮ ኤርትራ ጦርነት ከነበራቸው ሚና ባሻገር ፖለቲካዊ ስብዕናቸው፣ አይዲዮሎጂካዊ ማንነታቸው፣ አይዲዮሎጂካዊ ግንዛቤያቸው ምን ያህል እንደሆነ ግልጽ ያደረጉበት ይመስለኛል። እንደው እዚህ ጋር አበራ ምናልባት ይሄ እንዲህ ብዬ ነበረ እንዲህ ብዬዋለሁ ያኔ እንደዚህ አይነት ሐሳብ ነበረኝ፣ ይሄ አሁን ከቅርብ ጊዜ ወዲህ በኢትዮጵያ ፖለቲካ ውስጥ ያኔ እንዲህ አይነት አቋም ነበረኝ፣ እንደዚህ አይነት ነገሮች እየበዙ መጥተዋል እና ጀነራል ጻድቃን ገብረትንሳኤ እንዲህ ብዬ ነበረ፣ ከመለስ ጋር እንዲያቋም ነበረኝ፣ እንዲህ አይነት ነገር አንስቼ ነበር፣ እንዲህ አይነት ነገር ብዬ ነበረ የሚለው ምናልባት ራስን ለማዳን ከሚደረግ ሙከራ ያለፈ የጻድቃንን ያለፈ አንዳንድ የተበላሹ ታሪኮችን የሚያነጻ ነው ብለህ ታምናለህ? እንደው መልካም እኔ በዛ መልክ ለማየት በጣም መድፈር የምችል አይመስለኝም። በሌላ አባባል በስልታዊ ደረጃ ራሳቸውን ለፖለቲካ ገበያ ለኢትዮጵያ ፖለቲካ ገበያ ለማቅረብ ያደረጉት ነገር ሊኖር ይችላል ፖለቲከኛ እስከሆኑ ድረስ። ስትራቴጂካሊ ግን ጻድቃንም ይሁን በተለይ 93 አንጃ ተብሎ የተወገደው ኃይል በአንዳንድ ሀገራዊ ጉዳዮች ሃርድ ላይነር ሆኖ የታገለ ኃይል ነው። ስትራቴጂካሊ ስታየው በቀይ ባህር በተለይ ጀነራል ጻድቃን አቋም የነበራቸው መሆኑ የኢትዮጵያ ብሔራዊ ጥቅም ከማስከበር አንጻር የቀይ ባህር አስፈላጊነት ለገበያ ምትውታል ብዬ አላምንም። ያ ደግሞ እንደዛ ማለት ያስቻለኝ ሻዕቢያ በተደጋጋሚ ጥላቻው ከሚገልጽባቸው ከጦርነት በፊት አሁን የቅርብ ቀን ጦርነት በፊትም ጥላቻ ከሚገልጽባቸው ሰዎች መካከል አንዱ ናቸው። ከነገብሩ አስራት ቀጥሎ በጣም ከሚጠላቸው ሰዎች ጀነራል ጻድቃንን ነው። ያ የሚያሳየው ጀነራል ጻድቃን በቀይ ባህር ላይ የነበራቸው በጣም ጠንካራ አቋምና የቆየ አቋማቸው የሚገልጽላቸው ናቸው ብዬ አምናለሁ። ስለዚህ ለገበያ አቅርበውታል። ለሰሩት ማንጫ እና ፖለቲካል ማርኬቱ ላይ ለመገኘት ያደረጉት ነው ብለን በድፍረት ለመናገር በጣም የሚከብዱ መስሎ ነው የሚታየኝ። እንደዛ ብዬ ነው እኔ የምረዳቸው። እንግዲህ አበራም ወደ ሌሎች ዝርዝር ነገሮች እመለስበታለሁ። ይሄንን ጉዳይ ጠቅለል ያለውን የኢንተርቪውን አጠቃላይ ቃለ መጠይቁን በኤንቢሲ ላይ ተገኝተው ሌተናል ጀነራል የተናገሩትን አንዳንድ ነገሮችን ሀሳቦችን እንድታከፍለን ነው። እንግዲህ በሁለት ክፍል የቀረበ ቃለ መጠይቅ ነው። ቃለ መጠይቁን ቀንጨብ ተደርገው ከተላለፉት የማስታወቂያ በሚመስሉት ነገሮች ላይ ያንን ብቻ አይቶ መፍረድና አቋም መያዝ የሚገባ አይደለም። ብዙ
ጥልቅ ነገሮች ያሉበት እውነት ለመናገር እኔም ሁለተኛውን ክፍል በተለይ ከተከታተልኩ በኋላ አንዳንድ ነገሮችን በደንብ እንድናይ የሚያደርግ ነው ብዬ አስባለሁ። እንደዛ አይነት አድማሳችን ነገሮችን ጠለቅ ብለን እንድንከታተልም የሚያደርግ ነው። ቃለመጠይቁን እንደዚሁ በግልብ መረዳት ብቻ ሳይሆን መስመር በመስመር ተረድቶ አንዳንድ ነገሮችን መረዳት የሚገባ ይመስለኛል። ግን ዋና ያነሱት ሐሳብ ምንድነው? ከትግራይ ወቅታዊ ሁኔታ አንጻር ከብልጽግና ፓርቲ ከሌሎች ነገሮች በጀነራሉ ያነሷቸው ሐሳቦችን እንደው ባጭሩ ማስቀመጥ ከተቻለ መልካም። እንግዲህ ጀነራል ጻድቃን የ2 ሰዓት አካባቢ ኢንተርቪው ነው ያደረጉት። ሰፊ ርዕሰ ጉዳይ ነው የዘረዘሩት። እውነት ለማውራት በክፍል 1 ላይ ሙሉ አቅማቸው ሙሉ ትኩረታቸው የነበረ የትግራይ ፖለቲካ ሆኖ በትግራይ ፖለቲካ ደግሞ ህወሓትና ሻዕቢያን ያስተሳሰረ ትንተና ነው የነበረው። ቤዚካሊ ጀነራል ጻድቃን ካነሷቸው የትግራይ ፖለቲካ ጉዳዮች ህወሓት አሁን ያለው አጠቃላይ ፖለቲካዊ ቁመና የትርምስ ቁመና እንደሆነ ለውጥን መቀበልና መሸከም የማይችል በመሆኑ እነሱ በተለይ ጀነራል ጻድቃንም ይሁን የጊዜው በወቅቱ የነበረው ጊዜያዊ አስተዳደር አቶ ጌታቸው ሲመሩት የነበረው ጊዜያዊ አስተዳደር ጥል ወደ ትግራይ በመጠንም ቢሆን እንዲመጣ ባደረጉት ጥረት ልዩነት ፈጥረው ድርጅቱ በሐሳብ ማሸነፍ ሳይችል ሐሳብ ማፍለቅ ሳይችል በመቅረቱ ወታደራዊ ክንፉ ተጠቅሞ እነሱንም እንዳስወገዳቸው ያ ማስወገድ ብቻ ሳይሆን ይህ የነደብረጽዮን የሚሏቸው ክንፎች ሐሳብን ከማስተናገድ ይልቅ ሁሉም ነገር ሄቪ ሃንድል ፖለቲከኞች ሁሉም ነገር በጉልበት የመፍታት ፍላጎት ያላቸው ኃይሎች ከመሆናቸው የተነሳ ከሻዕቢያ ጋር ትስስር በማድረግ ትግራይ ውስጥ እንኳን ለውጥ ሊመጣ ጀነራል ጻድቃን ሌሎች የትግል አጋሮቻቸው በግለሰብ ደረጃ መኖር ወደማይችሉበት ደረጃ የህልውና ስጋት ደርሶባቸው ከትግራይ እንደወጡ ነው የሚናገሩት። እሱን ተከትሎ ሰራዊቱ በነደብረጽዮን አካሄድ ምክንያት ሰራዊቱ ከሁለት በመከፈሉ አካባቢያዊነትን ማዕከል ያደረገ ፖለቲካዊ መከፋፈል ይዞ መምጣት ትግራይ አደጋ ውስጥ እንድትወድቅ ያደረገ መሆኑን ትኩረት ሰጥተዋል። እዛ ላይ ጀነራል ጻድቃን ግለሰብም አንስተዋል። በተለይ ታደሰ ወረደን በግልጽ አማርኛ መፈንቅለ መንግስት ትግራይ ውስጥ እንዲፈጸም ሲያሰር የነበረ ፖለቲካል ሎያሊቲ ትቶ አብሮ ከነሱ ጋር ቀን እየሰራ ማታ ሲዶልት እንደነበረና በዛ ሂደትም የመፈንቅለ መንግስት ስራ እንደሰራ በመንቀፍ መልኩ አንስተውታል። በጣም አይሮኒክ ብለው ራሳቸው የገለጹት ያ ተደርጎ እያለ መፈንቅለ መንግስት ተደርጎ እያለ ፌዴራል መንግስት ታደሰ ወረደን መሾሙ በቀጥታ በግልጽ አማርኛ ትክክለኛ አካሄድ እንዳልሆነ መፈንቅለ መንግስት አደገኛ ፕሬሲደንት እያለ እኛ የስልጣን ምንጫችን በከፊል ከፌዴራል መንግስት መሆኑን እያወቀ ፌዴራል መንግስት መፈንቅለ መንግስት ባደረገብን ሰው ላይ የሹመት ስራ መስጠቱ ስህተት መሆኑን በቁጭትና በንዴት በጣም ገልጸዋል። ከዛ ጋር ተያይዞ ጀነራል ጻድቃን ያነሱት ጉዳይ ስለ ትግራይ ፖለቲካ ሻዕቢያን በተመለከተ ነው። ሻዕቢያ በኢትዮጵያ ፖለቲካዊ አመለካከቱ በስሪት ደረጃ ከማተራመስ አልፎ የትብብርና የልማት ኃይል ሆኖ ከኢትዮጵያ ጋር ተባብሮ የመስራት ፍላጎት እንደሌለው ያ ደግሞ ለህወሓት የሚያበድረው ክፉ ባህሪው ክፉ ፖለቲካል አመለካከትና ዝንባሌ እንዳለው ከዛም አልፎ ተርፎ ሻዕቢያ የግብጽ ከሻዕቢያ ጋር መስራት ማለት በተዘዋዋሪ መንገድ የግብጽ ጉዳይ ፈጻሚ የሚያደርግ ፖለቲካዊ ትስስርና ዝምድና ነው የምትመሰረተው ብለው ተንትነውታል። በዛም ምን ብለዋል? እንደዛ ከመተንተን አልፎ ህወሓት የግብጽ ፖሊሲ ጉዳይ አስፈጻሚ ነው ብለው በግልጽ ነቅፈዋል ወይ ደግሞ ፈርጀዋል። ስለዚህ ይሄን የሚመስለው ከትግራይ የተነሳ ክፍል 2 ላይ ግን በዝርዝር ያነሱት ስለ ለውጥ ፈላጊ የሚባል ኃይል እያደራጅ እንደሆኑ የተለያዩ ፖለቲካዊ ኃይሎች እየተቀናጁበት እንደሆነ ገልጸዋል። እሱን ብቻ አይደለም እሳቸው በዛ የለውጥ ፈላጊዎች ማዕቀፍ ላይ ሲተነትኑ ሌሎች ለውጥ የማይፈልጉ ወይ ደግሞ ጸረ ኢትዮጵያ አንድነት ብለው ሲተነትኑ እግረ መንገድ ያነሱበት መንፈስ በጣም የተሳሳተ ነው ብለን ልንገምትና ልንተነትን ይሆናል። ቀጣይ ግን ከሻዕቢያ ጋር በሰሩ ቁጥር ፌዴራል መንግስቱም እነሱን በደገፈ ቁጥር ሌላ ሀገራዊ ትርምስ የሚያመጡ ኃይሎች ጋር አድርጎ ለመፈረጅ ያደረጉት ጥረት በክፍል 2 ላይ ተንጸባርቋል። ይሄ ይመስላል እንግዲህ ያነሱት። አበራ እውነት ለመናገር የሌተናል ጀነራል ጻድቃን ገብረትንሳኤን መግለጫ ወይም ደግሞ ቃለ መጠይቅ ሲከታተል ብዙ ነገሮችን ውስጤ እየተመላለሰ ነበረ። አንደኛ ሌተናል ጀነራል ጻድቃን ገብረትንሳኤ ከትግራይን ተወረረች ወይም ደግሞ ትግራይ ላይ መዓት መጣ ችግር መጣ ብለው የገቡበት ሁኔታን ስናስተውል ቀጥታ ለትግራይ ከማሰብ ይልቅ ለሻዕቢያ ወይም ደግሞ ለኤርትራ መንግስት ካላቸው አቋምና ጥላቻ የተነሳ እንደሆነ እንረዳለን። አሁንም ቢሆን የአብይ አህመድ አገዛዝ ሙሉ በሙሉ ከሻዕቢያ ወይም ከኤርትራ መንግስት ጋር መፋታቱን ወይም ደግሞ መቆራረጡን ሲያረጋግጡ ከአብይ አህመድ መንግስት ጋር መቀራረብ እንደጀመሩ ነው የምንረዳውና ከሻዕቢያ መንግስት ወይም ከኤርትራ መንግስት ጋር ያላቸው ልዩነት ነው የአቋማቸውን ከፍና ዝቅ እየለካ ያለው ከመርህና ከፖለቲካዊ አስተሳሰብ ይልቅ ለዚህ ለኤርትራ መንግስት ያላቸው አመለካከት ነው የፖለቲካ ቁመናቸውን እየለካ የሚገኘው የሚል አስተሳሰብ
አስተሳሰብም በብዙዎች ዘንድ እንዲኖር አድርገዋል። ከዚህ በተጨማሪ በትግራዩ ጦርነት በዋናነት ተጠያቂም ናቸው። እውነት ለመናገር ከአብይ አህመድ በዚህ በኩል እንደሚጠየቀው ሁሉ በዛ በኩል እሳቸው አዝማች የነበሩ የጦር መሐንዲስ የነበሩ የቲዲኤፍ የተባለውን ሰራዊት በማደራጀት በማሰልጠና በተለያዩ ጉዳዮች ፊት መሪ ከነበሩ ወታደራዊ አመራሮች የሚጠቀሱ ናቸው። አንድም ራሳቸውን ተጠያቂ ያደረጉበት እኔም በዚህ ጉዳይ ላይ ስህተት ሰርቻለሁ የሚል ነገር አላየሁባቸውም። ከዚህ አንጻር ከፍተኛ ጉድለት እንዳለ ነው የተረዳሁት። ከዚህ ባሻገር ፋኖን የገለጹበት ሁኔታም ተገቢ ነው ብዬ የሚል እምነት የለኝም። ፋኖን ልክ ተመስገን ጥሩነህ እንዳለው ተላላኪና በሌላ መልኩ ለመግለጽ የሞከሩበት ሁኔታ ተገቢም አይደለም። ፋኖ በራሱ እቅድ በራሱ ተልኮ የወጣ በተለያየ መልኩ ግንኙነት ሊፈጥር ይችላል። ይሄ ያለ የነበረና ወደፊትም የሚኖር ነው። ከዛ ባለፈ አንድም ይሁን በሌላ የኤርትራ መንግስት ጉዳይ አስፈጻሚ አድርጎ ያዩበት መንገድ ምናልባትም ብልጽግናን ፕሮፓጋንዳ የሚከተልና ከዛ ጋር የተጣጣመ ነው የሚል ግምት እንድንወስድ እንጂ የእሳቸውን የፖለቲካ ቁመና የሚያሳይ ነው ብሎ መውሰድ የሚቻል አይደለም። በሌላ በኩል ግን ጠለቅ ብሎ ሲታይም አንዳንድ ነገሮችን ያነሱበት ሁኔታ ስለ ባህር በር፣ ስለ ኢትዮጵያ አንድነት፣ ትግራይ ከኢትዮጵያ አንጻር ያላትን ሁኔታ እነዚህ ነገሮች ሲታይ እኚህ ጀነራል በተወሰነ ደረጃ ጆሮ ሊስብ የሚችል ከቁም ነገርም እንድንወስድ የሚያደርግ አንዳንድ ነገሮችን የተናገሩበት ሁኔታ ነው ያለውና ትንሽ ዘብረቅረቅ ያለ ስሜት ነው በግሌ የተሰማኝ ሁለቱንም ክፍል ከተከታተልኩ በኋላ። አበራ ምናልባት ከዚህ አንጻር እንዴት ታየዋል? በጣም ትክክል መሳይ። በጣም እኔም ትጠይቀኛለህ ብዬ አንዱ የዘመኩት ነገር የእንድምታቸውና የፍረጃቸው ጉዳይ በሚዛን ስታስቀምጠው በፖለቲካ ሚዛን ስታስቀምጠው ምን ይመስላል የሚል ጥያቄ ትጠይቀኛለህ ብዬ አስቤ ነበር። መልካም ነው። እኔ አሁን ካንተ የተለየ አቋም አልያዝኩም። ጀነራል ጻድቃን የራሳቸው የፖለቲካ ህይወት ያላቸው የፖለቲካ ጉዞ ያላቸው ሰው ናቸው። በተለይ ከ93 በኋላ ራሳቸውን በማብቃት በኢኮኖሚ በእውቀትም በማብቃት ራሳቸውን ምቹ ጊዜ ሲፈልጉ የነበሩ ፖለቲከኛ አድርጌ ነው የምቆጥራቸው እውነት ለማውራት። ሆኖም ግን 2013 በተጀመረው ጦርነት ላይ ቀጥተኛ ተሳታፊ ነበሩ ብቻ ሳይሆን በተለይ በ2013 መቀሌ ለቆ ህወሓት በረሃ ቆላ ቴምቤል ከገባ በኋላ በተቋቋመው ጊዜያዊ አስተዳደር ላይ ከፍተኛ አመራሮች ላይ ከፍተኛ ወንጀል ተፈጽሟል። እንደኔ እንደምታውቁት በፊት የጄኖሳይድ ወንጀል ፈጽመዋል ብዬ 18 የፖለቲካና የወታደራዊ አመራሮችን ጥቆማ ስጠት አንዱና ግንባር ቀደሙ ጀነራል ጻድቃን ናቸው። ስለዚህ የወንጀል ጉዳይ የተጠያቂነቱ ጉዳይ በዛ ማዕቀፍ ውስጥ ስለሳቸው ፖለቲካዊ ጥፋት ስለሳቸው የወንጀል ጥፋትና ቀጣይ በሚደረገው የፍትህ ሽግግር ውስጥ ተጠያቂነትን ከሰፈነ እኔም ልጠየቅበት የሚያስችል ነገር ካለ ለመጠየቅ ዝግጁ ነኝ ሲሉ ብለው የሞራል ዝግጅት ሲያደርጉ አላየኋቸውም። ይሄ መነሻቸው ንጹህ ነኝ የሚል ከሆነ በጣም የተሳሳተ ነው። ምክንያቱም እሳቸው በቆላ ቴምቤል ወይ ደግሞ በትግራይ በረሃ ውስጥ እያሉ እነዛ በትግራይ ጊዜያዊ አስተዳደር ሲቪል ሆነው የትጥቅ ትግል አማራጭ ያላረጉ ምንም አይነት መሳሪያ ያልያዙ ስንዴና መድኃኒት ሲያከፋፍሉ ደሞዝን ሲከፍሉ የነበሩ በወቅቱ የነበሩ የጊዜያዊ አስተዳደር አመራሮችን እንዲገደሉ በግልጽ የሆነ የአዋጅ ጥሪ ያደረጉ ሰው ናቸው። ይሄ በቪዲዮም በተጨባጭ የተያዘ ጉዳይ ነውና በማስረጃም የተያዘ ነው። ያ ማስረጃ ብቻው በህግ ቋንቋ ፓራማፋሻ ኤቪደንስ ነው፣ ራሱ ብቻ በቂ ኤቪደንስ ነው እና ቀጣይ ተጠያቂ ስለመሆናቸው እንኳ የሚያመላክት ለፖለቲካል ኮሬክትነስ እንኳ ተጠያቂ ነኝ የሚያስብለኝ ነገር ካለ እንኳ ለመጠየቅ ዝግጁ ነኝ የሚል ምልክትና ፍንጭ አልሰጡም። ይሄ የእሳቸው የሞራል ግራውንድ በጣም የተበላሸ መሆኑን ያሳያል ብዬ አምናለሁ፣ በፍትሃዊነት ሚዛን ማለት ነው። ሌላው ግን በዛ ፋኖን በተመለከተ ባነሱት ጉዳይ እንደሌላው ኃይል እንደሌሎቹ እንደ ሻዕቢያ እንደ ብልጽግና እንደ ህወሓት በረጅም ጊዜ በስልጣን ቆይታው እንደበሰበሱ ሁለት ተመሳሳይ ኃይሎች ጋር እኩል ፍረጃን እኩል የፖለቲካ ግራውንድ የሌጂስሌቲቭ ግራውንድ አድርጎ ማንሳታቸው የራሳቸው ለብልጽግና ያላቸውን ውግንና በጣም የሚያሳይ ነው እና ይሄ ደግሞ ከሚዛናዊነት አንጻር በጣም የተሳሳተ ነው። ፋኖ የራሱ ሌጂቲሜት የሆነ ፓውዝ ያለው እንቅስቃሴ የሚያደርግ ኃይል ነው። ለዛ ነው እንግዲህ ጥቂት ሆነው ወደ የዚህን ያህል ሰፊ ፖለቲካዊና ወታደራዊ እንቅስቃሴ ወደ ማድረግ ያደጉት የዚህን ያህል ሰፊ ማህበራዊና ህዝባዊ ድጋፍ ያገኙት ዝም ብሎ ከአንድ መንደር ወይ ከአንድ ሰፈር ስለተወለዱና በሰፈራቸው ስላመጹ አይደለም። የአማራ ህዝብ የፍትህ፣ የዲሞክራሲ፣ የእኩልነት ከዛ በላይ ግን የደህንነትና ጸጥታ በተለይ የህልውና ጉዳይ በሌላ አካባቢ የሚኖሩ በሌላ በኦሮሚያ ብለው በደቡብ ብለው በሌሎች አካባቢዎች የሚኖሩ የአማራ ተወላጆችን በግፍ ሲገደሉ ስለታየና ያ ደግሞ መከታና ጋሻ ያስፈልጋቸዋል ተብሎ የተቋቋሙ ኃይሎች በመሆናቸው ያ ደግሞ ሌጂቲሜት ኮዝ መሆኑን ይታወቃል። ይሄን
ጭፍን አተ ከሌሎች ኃይሎች የሚሽን ተሸካሚዎች ነው ብለህ መፈረድ የራሳቸው የቆሙበት ፖለቲካ ዓላማ ስንኩልነትም ያሳያል ብዬ አምናለሁ። በነገራችን ላይ መሳይ እሳቸው በአንድ ሳይዱ ፋኖ ከሌሎች ኃይሎች ትንተና ጋር በፖለቲካው ትንተና ከሻዕቢያና ከህወሓት በማስተሳሰር የሌሎች ጉዳይ ፈጻሚዎች ናቸው ብለው ይወቅሳቸውና በሌላ ዙረው ደግሞ መንግስት ሲወቅሱ ይታያል። በዚህ ኢንተርቪው ላይ ዲፕሎማቲካሊ በሆነ መንገድ መንግስት የዚህ ሀገር ሰላምና ደህንነት የማረጋገጥ ግዴታ አለበት፣ ያ ማድረግ ላይ ስንፍና አሳይቷል ማለት ምን ማለት ነው? ሌሎች ኃይሎች መሰል ኃይሎችን ወደ በረሃ እንዲወጡ የሚያደርግ ፖለቲካዊ ብልሽቶችና ችግሮችን በመፍጠር ተጠያቂ መንግስት ነው ማለት ነው። ወይ ደግሞ ለጦርነት መንስኤ የሆኑ ፖለቲካዊ ምክንያቶችን በመፍጠር መንግስት ነው እያሉ ነው ያሉት። እንደዛ ብለው ሲያበቁ ኋላ ደግሞ ተመልሰው ፋኖን በዚህ መልክ ሲገልጹት በዚህ ጉዳይ ላይ የጠራ አቋም ሳይኖራቸው ቀርቶ ግንዛቤ ሳይኖራቸው ቀርቶ ሳይሆን በእውነታውና በፖለቲካው አስተላለፍ በብልጽግና ጋር ያላቸው ፖለቲካው አስተላለፍ ውስጥ የተምታታ አቋም እንዲይዙ ያደረጋቸው ይመስለኛል። ስለዚህ እዛ ግልጽ የሆነ ስህተት ሰርተዋል የሚል እምነት አለኝ። እነዚህ እሳቸው በሰጡት ኢንተርቪው ላይ በነቀፌታ ደረጃ ጎልተው የሚታዩ ችግሮች ናቸው ብዬ አምናለሁ። በጠንካራ ሳይዱ ግን ቅድም ያነሳው ነው የቀይ ባህር ጉዳይ ከብልጽግና በተሻለ ከማናቸውንም ፖለቲካዊ ኃይሎች ከነገብሩ አስራት እና ከሌሎች መሰል የእሳቸው የ93 አንጃዎች ተብለው ከተፈረጁ ውጭ ባልተናነሰ የቀይ ባህር ጥቅምን ዌል የሆነ አርቲኩሌሽን ያላቸው ስታንድ ያልና ለዛም ዋጋ የከፈሉ መሆናቸው ግን ትልቅ ፖለቲካዊ እና ትልቅ ዋጋ የሚያሰጣቸው ናቸው ብዬ አምናለሁ። እሳቸው በዚህ ጉዳይ ላይ ዛሬ አይደለም አቋም የያዙት። ትዝ የሚል ከሆነ ከጦርነቱ በፊት ዋልታ ላይ ባደረጉት ኢንተርቪው የቀይ ባህርን አስፈላጊነት 93 ጀምሮ ከመለስ ጋር ያለያያቸው መሆኑ በዚህ አቋማቸው ከእሳቸው ጋር ተመሳሳይ አቋም የነበረው ተፈራ ዋልዋ መሆኑን የገለጹት የዛሬ 6 እና 7 ዓመት ነው። እሱ ብቻ አይደለም። አቶ ገብሩ አስራት በጻፉት መጽሐፍ ሉዓላዊነት በሚል መጽሐፋቸው ላይ ይሄን የጉዳይ አንስተው በእነሱ በኩል በ93 ጸረ ወይ ደግሞ መለስን ተቃውሞ በቆሙ ኃይሎች ላይ ከሚያነሱት የፖለቲካ ልዩነት ውስጥ አንዱ የቀይ ባህር ጉዳይ እንደነበረና ያን በመቃወም የሚቆሙት ነው የነመለስ ቡድን እንደነበረ አንስተውታል። ስለዚህ ራሳቸው ምስክርነት ስለሰጡ ለፖለቲካ ፍጆታ ነው ከማለት ይልቅ በሌሎች ተዛማጅ ማስረጃዎችና ተመሳሳይ ማስረጃዎችና መረጃዎች ስታቸው ጀነራል ጻድቃን ይሄ አቋማቸው ላይ የነበራቸው ስታንድ ፍሪምድ መሆኑ ዌል ኢስታብሊሽድ መሆኑን የሚያመላክት መሆኑን ሊመሰገኑና በጥንካሬ ሊገለጹ የሚገባ ነው። ሌላው ጥንካሬያቸው ሆኖ ያየሁት ጀነራል ጻድቃን ትግራይ አሁን ባለችበት ተጨባጭ ሁኔታ በጦርነቱ ምክንያት የተወሰነ ሜትር ርቃ ሄዳለች። ስለዚህ እኛ ኢትዮጵያ ጋር ከማስተሳሰር ጋር ድልድይ ሆነን ለማገልገል ቁርጠኛ መሆናቸውን ያሳዩት ፖለቲካዊ ዝንባሌ ደግሞ እሱም በጣም ማደንቅላቸውና ጉዳይ ሆኖ አይቼዋለሁ። አበረ ምናልባት ይሄ የአጠቃላይ ቃለ መጠይቁ ለምን አስፈለገ? ሌተናል ጀነራል ጻድቃን ገብረትንሳኤ ትናንት ከነበራቸው ታሪክ ከፈጸሙት በአጠቃላይ እንደ አንድ የትግራይ ተወላጅ እንደ አንድ የኢትዮጵያ ኤታማዦር ሹም ሆነው እንዳገለገሉ አሁን ደግሞ ምንም ነገር ውስጥ አቅም ኖሯቸው የሚፈጽሙት መዋቅራዊ የሆነ ተቋም ውስጥ እንደሌሉ አድርገን ካሰብናቸው እንደዛ አይነት ሰው ናቸውና ከዚህ አንጻር ይሄ ቃለ መጠይቅ ምን ፋይዳ አለው? ብልጽግና ከዚህ ቃለ መጠይቅ አንጻር ምን ሊጠቀም ይችላል? ምክንያቱም ብልጽግናንም በተወሰነ ደረጃ እንደው ለማድበስበስም የሆኑ ነገሮችን አገም ጠቀም ያለም ነገር ለመናገር የሞከሩበት ሁኔታንም አስተውያለሁ። ከዚህ ባሻገርም አርበኛ መስሎ ለመታየትም ከኢትዮጵያዊ ብሔርተኛ የትግራይ ኢትዮጵያዊነት ከምንም በላይ አስፈላጊ እንደሆነ የገለጹበት ሁኔታ ምናልባት ሲያደርጉ ከነበሩት አንጻር ባለፉት 3 እና 4 ዓመታት ከነበራቸው የፖለቲካ ቁመናና አካሄድ አንጻር ሰውየው ምንድነው የፈለጉት? ምን ለማስተላለፍ ፈልገው ነው? የሆነ ጥርት ያለ ነገር የለም። ወደዚህም ወደዛም ይላሉ። ከትላንትም ከዛሬም የሆነ ነገር ያጣቅሳሉ እንጂ እንዲሁ ገዘፍ ብሎ የሚታይ አንድ የፖለቲካ ቁመና ለመረዳት የሚያስችል ነገር የሰማን አይመስለኝም። ምክንያቱም ብልጽግናን ተደግፎ ትግራይንም ሆነ ኢትዮጵያ ማዳን አይቻልም። ከብልጽግና መንደር ተገኝቶ እንዲህ አይነት የፖለቲካ አቋም ይዞ መውጣት አይቻልም። ስለዚህ የሆነ ነገር እያሰቡ እያደቡ ከሆነም ያንን ነገር እንዴት ነው የምንረዳው የሚለውም ነገር የፖለቲካ ፓርቲዎች የተለያዩ አካላትም በደንብ ሊረዱት የሚገባ ጉዳይ ያለ ይመስለኛል። ነገር ግን እሳቸው የተናገሩት አንድ ነገር አለ። አሁን ባለው ሁኔታ ፓርላማ ላይ የለንም፣ በየትኛው መዋቅር ውስጥ የለንም፣ ደህንነት ውስጥም የለንም፣ መከላከያ ውስጥም የለንም፣ ብቸኛ ከፌዴራል መንግስቱ የሚያገናኘን የፕሪቶሪያው ስምምነት ብቻ ነው ብለዋል። ስለዚህ ምንድነው አሁን ከሌተናል ጀነራል ጻድቃን ገብረትንሳኤ የምንጠብቀው? አንድ ራሱን የቻለ ነፍስ ያለው የፖለቲካ መዋቅር ወታደራዊ መዋቅር የላቸውም። ምናልባት ስምረት የሚባል የነጌታቸው ፓርቲ ውስጥም ካሉ አናቅም። ስለዚህ አንድ ጻድቃንን ብቻ ነው እያየን ያለ ነው። በአሁን ሰዓት እንደዚህ አይነት የፖለቲካ ልብስ ለብሰው ምን ሊያደርጉ ይችላሉ? ብልጽግና ሊጠቀምባቸው ይችላል። ሌላው አካል ከሳቸው የፖለቲካ ካፒታል ከነበራቸው የፖለቲካ
ምንድነው ያጠራቀሙት ነገርም ካለ ምን ልንጠቀም እንችላለን? ከዚህ በኋላ እኚህ ሰው በኢትዮጵያ ፖለቲካ ውስጥ ምን አይነት ሰው ናቸው ብለን ልንወስድ እንችላለን? መልካም መሳይ፣ እንግዲህ አሁን መጀመሪያ የጀነራል ጻድቃን ፖለቲካዊ ሂሳብና ስሌት ቅድሚያ እናውራ። ጀነራል ጻድቃን እያሰቡት ያሉት ለራሳቸው እንደ አንድ የለውጥ ኃይል ነው። ለውጥ እንዲመጣ በትግራይ የምፈልግ ከዚህ በፊትም ፈልጌ ባደረግኩት ጥረት የተገፋሁኝና በህወሓት እዛ መቀሌ ባሉት የነ ደብረጽዮን ቡድን ወታደራዊ ዊንግ ተመትቼ ወደ አዲስ አበባ ያፈገፈኩ ሰው ብሎ መነሻ ያዙ ይመስለኛል። ስለዚህ ራሳቸውን እንደ አንድ የለውጥ ኃይል ናቸው ወይ አይደለም ኋላም ግብረ መልስን ሀሳብ እንሰጣለን። ስለዚህ ያን ታሳቢ አድርገው ወደ ሚዲያ ወጥተዋል። በነገራችን ላይ መሳይ ብቻቸውን አይደለም ያወጡት። እንደምታስታውሰው የዛሬ 10 ቀን ወይ ሳምንት አካባቢ አቶ ጌታቸው በእንግሊዝኛ በአንድ ዩቲዩብ ሚዲያ ወጥተዋል። ስለ ቀይ ባህርም ተናግረዋል። አጠቃላይ ስለ ትግራይ የለውጥ አስፈላጊነት